ሰላም እንኳን ወደዚህ አዲስ የትንተና ዝግጅታችን በደህና መጣችሁ። በቅርቡ በሀገራችን በቀላሉ ብር ማግኛ የተባለ በስፋት ስለሚወራለት የፎሬክስ ገበያ ሰምታችኋል አይደል? ዛሬ ይህንን ጉዳይ ነው አብረን የምንፈትሸው። ብዙዎች ወደዚህ ገበያ የገሙ ነው። ግን እውነት ፎሬክስ ህጋዊ ንግድ ነው ወይስ በዲጂታል መንገድ የመጣ ዘመናዊ ቁማር? ደግሞስ በእስላማዊ የፋይናንስ ህግ ወይንም በሸሪዓ ያለው ቦታ ምንድን ነው? አብረን በጥልቀት እናያለን። እንግዲህ በዚህ የመረጃ ዳሰሳችን መጀመሪያ የኢትዮጵያን አዲሱን የውጭ ምንዛሬ ማሻሻሪያ እናያለን። ቀጥሎ ፎሬክስ ምን እንደሆነ እና ከቁማር በምን እንደሚለይ እንፈትሻለን። በመጨረሻም የሸሪዓ መስፈርቶችን እና በጉዳዩ ላይ ያሉትን ክርክሮች ዳሰን እናጠቃልላለን። ወደ መጀመሪያው ክፍላችን ስንገባ የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣውን አዲስ የምንዛሬ ማሻሻያ እናገኛለን። ታዲያ ይሄ ሁሉ መነጋገሪያ የተጀመረው ከየት ነው ካላችሁኝ፣ ከኢትዮጵያ ብሔራዊ ባንክ አዲሱ መመሪያ ነው። ይሄ መመሪያ ምን አመጣ? አያችሁ፣ ከዚህ በፊት ያልነበሩ ራሳቸውን የቻሉ የውጭ ምንዛሬ ቢሮዎች እንዲከፈቱ ፈቅዷል። ከዚህም በላይ ባንኮች የምንዛሬ ተመንን ከደንበኞቻቸው ጋር በነፃ እንዲደራደሩ መንገድ ከፍቷል። ላኪዎችም ቢሆኑ ያገኙትን የውጭ ምንዛሬ ከግማሽ እስከ 100% ድረስ ላልተወሰነ ጊዜ ማቆየት ይችላሉ። ይሄ እንግዲህ በውጭ ምንዛሬ ገበያው ላይ ትልቅ መነቃቃትን ፈጥሯል። ግን እዚህ ጋር አንድ ማወቅ ያለብን ነገር አለ። ምንም እንኳን የምንዛሬ ተመኑ በነፃነት የሚደራደሩበት ቢሆንም ብሔራዊ ባንኩ አንድ አቅጣጫ አስቀምጧል። ይኸውም ባንኮች በሚገዙበትና በሚሸጡበት ዋጋ መካከል ያለው ልዩነት በአብዛኛውም ከ2 በመቶ መብለጥ እንደሌለበትም። እሺ፣ አሁን ደግሞ ወደ ዋናው ጉዳያችን እንግባ። ብዙ ሰው ያወራለት ይሄ ፎሬክስ ግን ትክክለኛ ምንነቱ ምንድን ነው? በቀላሉ ለማስቀመጥ ፎሬክስ ወይንም ፎሬን ኤክስቼንጅ ማለት የአንዱን ሀገር ገንዘብ በሌላው የመመንዘር ሂደት ነው። እንዴት ይሰራ መሰላችሁ? ለምሳሌ የዶላር ዋጋ ከዩሮ አንጻር ወደፊት ይጨምራል ብላችሁ ስትገምቱ ዶላር ትገዛላችሁ፣ ዋጋው ሲጨምር ደግሞ ትሸጣላችሁ ማለት ነው። ይሄ ገበያ እኮ በዓለም አቀፍ ደረጃ የተሳሰረ በቀን ውስጥ ትሪሊዮኖች የሚንቀሳቀሱበት እጅግ ግዙፍ ገበያ ነው። እንግዲህ ገበያው እንዲህ ሰፊ ከሆነ አሁን ወሳኙ ጥያቄ ይመጣል። ብዙ ወጣቶች ወደዚህ እየገቡ ነው። ግን ይሄ ሥራ በእውነት ሕጋዊ ንግድ ነው ወይስ ልክ እንደ ቁማር ነው? ልዩነቱ የት ጋር ነው መሰላችሁ? አንድ ሰው ገበያውን ሳያጠና ዝም ብሎ ሊወጣ ይችላል በሚል ስሜት ብቻ ብሩን ካስያዘ ወይንም ያጣውን ብር ለማስመለስ ብሎ ያለ ዕቅድ ከገባ ይሄ ምንም ጥርጥር የለውም ቁማር ነው። በዕድል ላይ ብቻ የተመሰረተ ነው። በሌላ በኩል ደግሞ ትክክለኛ ንግድ የሚሆነው ነጋዴው የሀገራትን ኢኮኖሚ ሲያጠና፣ የቴክኒክ ትንተና ሲሰራ እና ከዚህ በላይ ማጣት የለብኝም ብሎ የኪሳራ መቆጣጠሪያ ወይንም ስቶፕ ሎስ ሲጠቀም ነው። እዚህ ጋር ፎሬክስ ልክ እንደ ማንኛውም ሙያ ጥልቅ ጥናት ይጠይቃል። ይህንን ካየን በተለይ ለብዙ ተመልካቾቻችን በጣም ወሳኝ ወደ ሆነው ክፍል እንለፍ። ይህም ፎሬክስ በኢስላማዊ የፋይናንስ ሕግጋት ወይንም በሸሪዓ መነጽር ሲታይ ምን ይመስላል የሚለው ነው። ከተለያዩ አካዳሚያዊ ጥናቶች እንደምንረዳው ማንኛውንም የገንዘብ ግብይት ስንመዝን በጥብቅ ልናያቸው የሚገቡ መሠረታዊ የኢስላማዊ ፋይናንስ ሕጎች አሉ። በተለይ 3 ዋና ዋና ክልክላዎችን አብረን እንይ። የመጀመሪያውና ዋነኛው ክልክላ ሪባ ወይንም ወለድ ነው። በመደበኛው የፎሬክስ አካውንቶች ውስጥ አንድ ግብይት አዳር ካደረ ደላላው ኦቨርናይት ስዋፕ የሚባል የሌሊት ወለድ ያስከፍላል። ይህ ተግባር በቀጥታ ሪባ ስለሆነ በእስልምና በጥብቅ የተከለከለ ነው። ሁለተኛው ደግሞ ገረር ይባላል። ገረር ማለት በአንድ ግብይት ውስጥ ያለ ከፍተኛ አሻሻሚነት፣ የተደበተ ክፍያ ወይም ማጭበርበር ማለት ነው። የግብይቱ መጨረሻ ምን እንደሚሆን ግልጽ ካልሆነ ወይንም በዕድል ላይ ብቻ የተመሰረተ ከሆነ ገረር ይፈጠራል ማለት ነው። ሦስተኛው ሕግ ደግሞ በይዕ ሰርፍ ይባላል። ይህ መርህ ምን ይላል? ማንኛውም የገንዘብ ልውውጥ ምንም ሳይዘገይ ወዲያውኑ በእጅ ለእጅ መፈጸም አለበት። ታዲያ በዲጂታሉ ዓለም ፎሬክስ ላይ ግብይቱ በሰከንዶች ውስጥ ስለሚጠናቀቅ ይህ መስፈርት በአብዛኛው ይሟላል ተብሎ ይታሰባል። እሺ፣ እነዚህን ሕጎች ካየን ታዲያ ፎሬክስ በእስልምና የተፈቀደ ነው ወይስ የተከለከለ? እዚህ ጋር ነው እንግዲህ ትልቁ የሸሪዓ ክርክር የሚነሳው። የችርቻሮ ፎሬክስን ከእነዚህ መስፈርቶች ጋር ስናነጻጽረው በምሁራን ዘንድ 2 ፍጹም ተቃራኒ የሆኑ አቋሞችን እናገኛለን። አንደኛው አቋም በተወሰኑ ጥብቅ ቅድመ ሁኔታዎች ከተሰራ ሐላል ሊሆን ይችላል ሲል፣ ሁለተኛው ደግሞ መሰረታዊ አሰራሩ ራሱ ከሸሪዓ ጋር ስለማይጣጣም ሐራም ነው የሚል ነው። ሁለቱንም እይታዎች ያላድሎ እንመልከታቸው።
ፎሬክስ በሁኔታዎች የተገደበ ወይንም ሐላል ሊሆን ይችላል የሚለው ወገን ተገባዮች 3 ነገሮችን በጥብቅ መተግበር አለባቸው ይላል። አንደኛ፣ ግብይታቸው በጭፍን ዕድል ሳይሆን ሙሉ በሙሉ በሳይንሳዊ ትንታኔ ላይ መመስረት አለበት። ሁለተኛ፣ ከደላላ የሚሰጥን ከፍተኛ ብድር ወይንም ሊቨሬጅ መተው ወይም በጥብቅ መገደብ አለባቸው። እና ሶስተኛ፣ ግብይታቸው ያለምንም መዘገየት በቅጽበት መፈጸም አለበት። ከሁሉም በላይ ግን የዚህ እጤታ መሠረት ተገበያዩ ስዋፕ ፍሪ ወይንም ከወለድ ነፃ የሆኑ ኢስላማዊ አካውንቶችን መጠቀም አለበት የሚለው ነው። በእነዚህ አካውንቶች ደላላው የሌሊት ወለዱን ያነሳና በመትኩ ግልጽ የሆኑ አማራጭ የኮሚሽን ክፍያዎችን ያስከፍላል ማለት ነው። በዚህ መንገድ ሪባን ማስቀረት ይቻላል ብለው ያምናሉ። በአንጻሩ ደግሞ ፈጽሞ የተከለከለ ነው የሚለው የዑለማዎች እይታ አለ። ለምሳሌ የማሌዥያው ታዋቂው የአይኬአይኤም ፈትዋ የችርቻሮ ፎሬክስ በጥብቅ የተከለከለ ነው ይላል። ለምን? ምክንያቱም ደላላው የሚሰጠው የሊቨሬጅ ብድር ቋሚ ትርፍ ከሚጠበቅበት ሻጭ ጋር የተቆራኘ ስለሆነ ሕገወጥ ብድር ነው። በተጨማሪም ትክክለኛ የገንዘብ ርክብ የሌለበትና አሻሚ አሰራር አለው ብለው ይከራከራሉ። ለዚህም የኢስላማዊ ፋይናንስ ምሁሩ የሙፍቲ ታቂ ኡስማኒን ንግግር ማንሳት እንችላለን። እሳቸው እንዳሉት ገንዘብን በራሱ እንደ ሸቀጥ በመቁጠር ለትርፍ ማመንጫነት ብቻ ማዋል የገንዘብን መሠረታዊ ዓላማ ይጥሳል። ገንዘብ የመገበያ መሳሪያ እንጂ በራሱ የሚሸጥና የሚለወጥ ዕቃ መሆን የለበትም ነው ሐሳቡ። አያችሁ፣ ሌላው ትልቁ ተቃውሞ ደግሞ ይሄ ነው። በፎሬክስ ገበያ ላይ ተገበያዮች የውጭ ሀገሩን ገንዘብ በእጃቸው ሳይዙ ዝም ብለው በዋጋው መውጣትና መውረድ ላይ ብቻ ነው የሚወራረዱት። ይሄ ደግሞ ዴሪቬቲቭ የሚባልና እውነተኛ ዋጋ የሌለው ውል ስለሆነ የገንዘብ ልውጥን ጥብቅ ሕግጋት ይጥሳል በማለት ይተቹታል። እንግዲህ ውሳኔው የራሳችሁ ቢሆንም ወደ ማጠቃለያችን ስንመጣ ጥቂት የምንመክረው ነገር አለ። ፎሬክስ እንደተፈቀደ የንግድ ዕድል የሚታይ ወይንም እንደተከለከለ የዕድል ጨዋታ ሁላችንም ልንሰማማበት የሚገባ አንድ ትልቅ እውነት አለ። ፎሬክስ በቀላሉ የምንበለጽግበት የተረጋገጠ መንገድ አይደለም። በቂ ትምህርት ሳይኖራችሁ ገበያውን ሳታጠኑ እና የሪስክ መቆጣጠሪያ ስልቶች ሳትጠቀሙ ገንዘባችሁን ማፍሰስ ስልታዊውን ንግድ በቀጥታ ወደ ጭፍን ቁማርነት ነው የሚቀይረው። ከመግባታችሁ በፊት በዴሞ ወይንም መሞከሪያ አካውንት ልምምድ ማድረግ እንዳትረሱ። በመጨረሻም ይህንን ጥያቄ ላንሳላችሁ። በአዲሶቹ መመሪያዎች መክፈት ምክንያት የፎሬክስ ገበያ ሰፊ ዕድል ይዞ መጥቷል። ነገር ግን ይሄ በቀላሉ የመበልጸግ ጉጉት የግል ስነ ምግባራችሁን፣ የሸሪዓ እምነታችሁንና የፋይናንስ ደህንነታችሁን አደጋ ላይ እስከመጣል ሊያደርሳችሁ ይገባል ወይ? የፈጣን ትርፍ ፍላጎት ከከፍተኛው የኪሳራ ስጋት ጋር ሲመዘንስ በእርግጥ ያዋጣል? ይህንን ጥያቄ ለእናንተው ትተን የዛሬውን የመረጃ ዳሰሳችንን በዚህ አጠናቀቅን። ቪዲዮ ከተመቻችሁ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሐሳባችሁን በኮሜንት አጋሩን። ስለተከታተላችሁን ከልብ እናመሰግናለን።